in the lesson. بعد أعوذ بالله من الشيطان الرجيم. حرمت عليكم أمهاتكم وبناتكم وأخواتكم وعماتكم وخالاتكم وبنات الأخ وبنات الأخت وأمهاتكم اللاتي أرضعنكم وأخواتكم من الرضاعة وأمهات نسائكم وربائبكم اللاتي في حجوركم من نسائكم اللاتي دخلتم بهن فإن لم تكونوا دخلتم بهن فلا جناح عليكم وحلائل أبنائكم الذين من أصلابكم وأن تجمعوا بين الأختين إلا ما قد سلف إن الله كان غفورا رحيما. በትክክል መዘርዘር ያልቻለ ሁሉንም ማለት ነው አሸናፊ አይባልም። ምክንያቱም ሰዓት የለንም። ለሶስት ሰዎች እድሉን ሰጣለሁ። 1 2 3 እሺ እዛ ጋር 1 እዚህኛው ጋር ደግሞ 2 ተጠንቀቁ። በእንግሊዝኛ ቋንቋ ቅደም ተከተላቸውን ሳታዛቡ መዘርዘር ነው ያለባችሁ። አንድ ከተሳሳታችሁ ወድቃችኋል ማለት ነው። እሺ ወንድሜ በመጀመሪያ አንተ ቀጥል። እሺ አልቻልክም? እሺ አንተኛው ቅደም ተከተላቸውን አላውቅም ነው ያልከኝ አይደል? ያማ ቅድመ ሁኔታ ነው። እሺ አንተ ወንድሜ ቀጥል። ስምህ ማን ነበር? ቢላል። እባክህ ቀጥል ቢላል። ቆይ አንዴ የምትነግሩን እኛ እነርሱ እንዳናገባ ሐራም የተደረጉብንን ነው። ቢላል አፋለስካቸው። አስተግፍሩላህ ቁርአኑንም ቀይርከው። ቅድም እንዳልኩት በትክክል አዘረዘርካቸው። ይህ ደግሞ ቅድመ ሁኔታ ነው፣ በቅደም ተከተል መዘርዘር። እሺ ለማንኛውም ቢላል ሽልማቱን ይወስዳል። እኔ ልዘርዝርላችሁ። እናቶቻችሁ፣ ሴት ልጆቻችሁም፣ እህቶቻችሁም፣ አክስቶቻችሁም በአባትም በእናትም በኩል ያሉት የወንድም ሴት ልጆችም የእህት ሴት ልጆችም እነዚያ ያጠቧችሁ እናቶችም ከመጥባት የሆኑ እህቶቻችሁም የሚስቶቻችሁ እናቶችም እነዚያ በጉያዎቻችሁ ያሉት የእነዚያ በእነርሱ የገባችሁባቸው ሚስቶቻችሁ ሴት ልጆች ከሌላ የተወለዱ ማለት ነው። ልታገቧቸው በእናንተ ላይ እርም ተደረጉባችሁ በእነርሱም በሚስቶቻችሁ ያልገባችሁባችሁ ወይም ያልተገናኛችኋቸው ብትሆኑ በፈታችኋቸው ጊዜ ሴቶች ልጆቻቸውን ብታገቡ በእናንተ ላይ ኃጢአት የለባችሁም። የእነዚያ ከጀርባዎቻችሁ የሆኑት ወንዶች ልጆቻችሁ ሚስቶችም በሁለቱ እህትማማቾች መካከል መሰብሰብ፣ ይህ ማለት ሁለት እህትማማቾችን በአንድ ላይ ማግባት እንደዚሁ እርም ነው። ግን ከዚያ በፊት ያለፈው ሲቀር እርሱን ተምራችኋል፣ አላህ ማር ያዛኝ ነውና ይላል። እናቶቻችሁ፣ ሴት ልጆቻችሁ፣ እህቶቻችሁ፣ አክስቶቻችሁ፣ ወንድም ሴት ልጆች፣ የእህት ሴት ልጆች፣ የጥቢ እናቶች፣ የጥቢ እህቶች፣ የሚስት እናት፣ የሚስት ሴት ልጆች፣ ሳትገናኟቸው የፈታችኋቸው ሚስቶቻችሁ ሴት ልጆች፣ የወንዶች ልጆቻችሁ ሚስቶች፣ ሁለት እህትማማቾችን ደርቦ ማግባት፣ በአጠቃላይ 13 ከሚሆኑ ሴቶች ጋር ጋብቻ መፈጸም ፈጽሞ የተከለከለ ወይም ሐራም ነው። እንግዲህ እነዚህ እንዳናገባቸው የተከለከሉ ሴቶች ለእኛ መህረም ናቸው ማለት ነው። ይህ ማለት እኛ ለእነርሱ ባዕድ ወይም አጅነቢ አይደለንም ማለት ነው። እዚህ ላይ ማስተዋል ያለብን እናት ማለት ከእናት በኋላ አያትና ቅድመ አያት፣ ልጅ ማለት ደግሞ የልጅ ልጅንና የልጅ ልጅ ልጅን ያጠቃልላል ማለት ነው። እህት ሲባል ደግሞ በእናትም ሆነ በአባት ወይም በአንዱም ብቻ ብትሆን ያው በእኛ ላይ ሐራም ናት ማለት ነው። የአባት እህት ወይም አክስት፣ የወንድ አያትም እህት እንዲሁ። የእናት እህት ወይም አክስት፣ የሴት አያት እህትም እንዲሁ። የወንድም ሴት ልጅ ለጋብቻ እንደማትፈቀድ ሁሉ የእርሷም ሴት ልጅ እንዲሁ። በሌላ በኩል ደግሞ የእህት ሴት ልጅ እንደማትፈቀድ ሁሉ የእርሷም ሴት ልጅ እንዲሁ አትፈቀድም። የጥቢ ወይም የጡት እናት በኢስላም ልጁ ሲጠባት እስካደገ ድረስ እንደ እናት ነው የምትቆጠረው። የወላጅ እናታችን እህትና የእርሷም ሴት ልጅ ለጋብቻ የተከለከሉ እንደሆኑ ሁሉ የጡት እናታችንም እህትና የእርሷ ልጅ እንዲሁ በእኛ ላይ እርም ናቸው። ገብቷችኋል አይደል? ያልገባችሁ ነገሮች ካሉ ከትምህርቱ በኋላ ጊዜ ሰጣችሁና ጥያቄያችሁን ታቀርባላችሁ በአላህ ፍቃድ ኢንሻአላህ። ይህ ህግ በሁሉም ህዝቦች ዘንድ ከሞላ ጎደል ተቀባይነት አግኝቶ እየተሰራበት ይገኛል። አልহামዱሊላህ። ዋናው ትኩረት የሚያሻው ነገር ለጋብቻ አንዲትን ሴት ስንመርጥ ልንከተላቸው የሚገቡን መስፈርቶች መኖራቸውን ማወቅ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም
በሐዲስ እንዳስገነዘቡን አንድን ሴት ለአራት ነገሮች ብለው ሰዎች ሊያገቧት ይችላሉ። ለሀብቷ፣ ለቤተሰቧ ክብርና ደረጃ፣ ለውበቷና ለዲኗ ወይም ለሃይማኖቷ